ዛሬ ማለትም ኅዳር 18 ቀን ፍጻሜውም በሰማዕትነት እንደሆነ የሚነገርለት ሐዋርያው ቅዱስ ፊልጶስ የደናግል አጥራስስና ወዮና ማለትም ለቅድስት አጥራንስና የንጉሥ ልጅ ስትሆን ቅድስት ዮና ደግሞ የታላለቆች ልጅ ናት። ሁለቱም ቅዱሳን አንስት አይተዋወቁም ነበር። ዮና የክርስቲያን ልጅ ስትሆን አጥራስስ ግን አባቷ ጣዖት አምላኪ ነበር እና ቅድስት አጥራስስ ግን ጣዖቱ እንደማይረባ ተመራምራ አውቃ ጣለችው። እንዲሁም የማላውቅህ እውነተኛው አምላክ ተገለጽልኝ ስትልም ጸለየ። ያን ጊዜ ቅዱስ መልአክ ዮና የምትባል ሴት ታስተምርሻለች ስላላት አስፈልጋ አስመጣቻት። ቅድስት ዮናም ክርስትናን ከጥንት ጀምራ አስተማረቻት። ይህ ሁሉ ሲሆን የቅድስት አጥራስ አባት ንጉሡ በሀገር አልነበረምና ሲመለስ ግን የሆነውን ሁሉ አወቀ። ሕዝቡን ሰብስቦ በአንዲት ልጇ አጥራስስና በወዳጇ ዮና ላይ በእሳት እንዲሞቱ ፈረደባቸው። እንዲሁም የቅዱስ አትናቴዎስ የዋ ዓመታዊ ክብረ በዓላቸው ነው። እናም የአቡነ ኤዎስጣቴዎስ ረባን፣ የአቡነ አኖሬዎስ አብይ፣ የማር ያዕቆብ ግብፃዊ ከ72 አርድእት ወገን የሆነው የቅዱስ ያዕቆብ ሐዋርያ ወርሃዊ ክብረ በዓላቸው ነው። ስለዚህ የተዋሕዶ ልጆች ሆይ አምላከ ቅዱሳን ስለ ወዳጆቹ ሲል ቸርነቱን ምሕረቱን ይላክልን፣ ከበረከታቸውም ይክፈለን። ኢትዮጵያ ሀገራችንን ይጠብቅልን። ወስብሐት ለእግዚአብሔር።